ኪችን በጣም ነው የምወደው። ሰክሰስ ኪችኑን በደንብ ማየት ፈልጋለሁ። አዎ ላይቭ ኪችን እኮ ነው። ከሳሎኑ ጋር እስኪ እንዴት ነው? ትንሽ ራቅ ብትልና ብናየው ከሳሎኑ ጋር እይታው እንዴት ነው? ይኸው ላይቭ ኪችን ኦፕን ኪችን ነው። በጣም ያምራል። የሚገርም እኮ ነው። ኦፕን ኪችን ላይ በጣም የሚገርም በጣም የሚገርም ነው። በጣም የሚገርም ነው። ያለ ቤት አይመስልም። በጣም ነው የሚያምረው። መሬት መጨረሻ ኳሊቲ ነው። ሃይ ኳሊቲ ላይቱ ቢበራ በጣም የመጨረሻ እንዴት እንደሚያምር ልነግራችሁ አልችልም። በጣም ደስተኛ ነኝ በእውነት። ቴንኪው አቢባዬ። በዚሁ አጋጣሚ ለብዙዎች ኢንፎርሜሽን እንዲደርስ በኢትዮጵያ 2000 ብር እንደዚህ አይነት ቤት እንዲረከቡ እድል ስለምታመቻችላቸው ኢንፎርሜሽን ስለምትሰጪያቸው አያችሁት አይደል? እንዴት እንደሚያምር አምርም አብዬ አየሽ? በጣም ኮሊደሩ እንዴት ያምራል። ሳሎኑ ይሄ በጣም ያምራል። እንትኑ ምንድን ነው የሚባለው ስሙ? አዶ ነው ከኪችኑ ሳሎኑ መለያው የለም። በጣም ነው የሚያምረው። እጅግ በጣም ያምራል። በጣም ኤቭሪቲንግ ፍሎሩ በጣም ያምራል። እየዞረ እሱ ራሱ እየቀረጸ ነው። አላመነም። እሷ ራሱ ወይኔ ይሄ ቤት ወይኔ ያለችው በቃ በጣም ሳሎኑን በደንብ አላየሁትም፣ ግን ሰክሰስ መስኮቶቹ ምናምን ሳሎኑን ማየት ፈልጌ ነበር። እስኪ ሳሎኑ ሳሎኑን ደግሞ ከዚሁ እኛ ያሳያቸዋለሁ። እንደሱ ነው ማየት ፈለግቱ። መስኮቱስ እዚህ ጋር መስኮት አለው። በጣም መጋረጃ ጎንና ጎኑ አድላ ግን በማየሙት የማየትሙት መታደል እኮ ነው። በዚህ መስታወት አለ። ኪችንም መስታወት አለው። ብርሃን በደንብ መስታወት አለ። ቀን መብራት አይጠበቅባትም። በጣም ነው በፍጹም ቤቱ በቀቃልካል። በጣም ጥራት አለው። በጣም ነው የሚያምረው። ቤቶቹ ማሳየን መኝታ ቤቶቹ መጀመሪያ ላይ ቤቱ ደግሞ ሽንት ቤቱ እስከ ላይ ደግሞ እንትን ነው ሴራሚክ እስከ ላይ እንትን ነው የተሰራ። ውሃው እስከ ላይ ብረጭም ግድግዳው ንቅንቅ አይልም፣ ምንም አይልም። በጣም አሪፍ። ሌላ መታጠቢያ አለው አይደል እንዴ? በደንብ እንጂ በደንብ። እሺ ይሄ የመጀመሪያው ሩም ነው። ከዛ ሁለተኛው ሩሙ አንዱ እዚህ ነው፣ አንዱ ይሄ ሩም ነው። ሁለተኛው ደግሞ ይሄኛው ነው። በጣም ያምራል። ሶስተኛው የመጀመሪያ ዕጣ ባለ 3 መኝታ ቤት ነው። ሶስተኛው ክፍል የታለ? ሶስተኛው ሩም ደግሞ ያው ሶስተኛው ሩም ዋው አሜዚንግ። በጣም የሚያምረው ካቢኔት አለው። አያችሁ አብሮ የተያያዘ ካቢኔት አለው። ካቢኔት ቁምሳጥን መግዛት አይጠበቅባችሁም። አብሮ ነው ቁምሳጥን። ሁሉም ላይ የራሱ ካቢኔት አለ። በጣም ደስ ይላል። ዋው እያንዳንዱ ክፍል ቁምሳጥን አለው። እያንዳንዱ ክፍል ቁምሳጥን አለው ወይስ አንዱ ብቻ? እያንዳንዱ በቃ ምንም የሚጨመር ነገር የለም። ምንም የሚገባ ነገር የለም። ኤቭሪቲንግ ሬዲ ነው። በቃ እቃ አስገብተው ገብተው መኖር አለቀ። ጽዳቱ ራሱ ጥራቱ ሲያምር እጅግ በጣም እድል። ሴራሚኩን አየሽው? በጣም የመሬቱ የፍሎሩ ሴራሚክ አሜዚንግ። በጣም ከለሩ ሲያምር ጣውላ ይመስላል። እጅግ በጣም ነው የሚያምር። ደግሞ የገረመኝ ነገር እንዴት ስቶር ኖረው? ስቶር አለ፣ የራሱ ትንሽዬ ስቶር አለው። እቃ ትርፍ እቃችን ማስቀመጫ ስቶር ከ3 መኝታ ቤት አልፎ እንደገና ስቶር፣ ይሄ እቃችሁን የማትፈልጉትን እቃ የምታስቀምጡበት በጣም ስቶር አለ። የማርያም እጅግ በጣም እድለኛ ናት። በጣም ሺሶ ላኪ በጣም እድለኛ ነች። በጣም ኢትዮጵያ ውስጥ አይውሽ እሷን በመጣች ደስ በለኝ። ወንድሙ ነበረ ግን ማንሳት አላነሳችም። ይሄ ሰዓት ለአረቦች ምሳ ምናምን የሚበሉበት ሰዓት ነው። ምሳ ምናምን የሚያቀራርቡበት ሰዓት ነው።